ዋላችሁ ልጆች? ዛሬ ከኔ ጋር ቁጥሮችን እንማራለን። ከ0 እስከ 10 ድረስ ያሉ ቁጥሮችን ከኔ ጋር ለመማር ዝግጁ ናችሁ? ጎበዝ ልጆች፣ እንጀምር። እቺ ቁጥር 0 ትባላለች። 0 ክብ ነች። 0 ክብ ነች። ልክ እንደ ኳስ አይደለም? ጎበዞች፣ ቀጣዩ 1 ነች። እቺ ቁጥር ምን ትባላለች? 1። እስኪ አብራችሁኝ በሉ። 1። እቺኛዋ ደግሞ 2። አብረን እንበል እስኪ። 2። ቀጣዩ ቁጥር ደግሞ 3። ጎበዝ ልጆች፣ አሁን ደግሞ ቀጣዩን ቁጥር እናያለን። ከ3 ቀጥሎ ያለውን 4 ይባላል። ይሄ ቁጥር ምን ይባላል? 4። ጎበዝ ልጆች፣ እስኪ ወደ ቀጣዩ ቁጥር ደግሞ እንሂድ። ይሄኛው ደግሞ 5። እቺኛዋ ደግሞ 6። እቺ ከዘራ የምትመስለዋ ደግሞ ስንት ቁጥር ነች? 7። እስኪ አብራችሁኝ በሉ። 7። እቺኛዋ ጥምዝምዟ ደግሞ 8 ትባላለች። 8። ቀጣዩ ደግሞ 9። ለዛሬ የምናየው የመጨረሻው ቁጥር 10። እስኪ እነዚህን ቁጥሮች በመዝሙር እናያቸው። 0 እንቁላል ናት፣ ማነው የሚበላት? 1 2 3 4 የልጅ ምሳሌ 5 ይቀጥላል፣ 6 ሰልፍ አንበሳ፣ 7 ከዘራ ናት፣ 8 ተልስማታ፣ 9 ምን ላድርጋት? ያስጎረምናት። እሺ ልጆች፣ አሁን ደግሞ ቁጥሮችን ወደ መፈለግ እንሄዳለን። ቁጥሮች የት ይሆን የተደበቁት? እስኪ እንፈልጋቸው። እንዴ አንድ ቁጥር ይኸውና በአረፋ ተሞልቶ እዚህ ጋር ቆሟል። አንድ ቁጥር 1። አሁን ደግሞ ቀጣዩን 2 ቁጥር እንፈልግ። 2 ቁጥር የት አለ? ይኸውና ፊኛዎቹ መሃል 2 ቁጥር ይኸውና። ቀጣዩ 3 ቁጥር ነው። እስኪ እንፈልገው። 3 ቁጥር አበቦቹ መሃል ተደብቋል። 3 ከ3 ቀጥሎ ያለው ቁጥር 4 ነው። የት ይሆን ያለው? ያውና ዥዋዥዌው ጋር 4። እስኪ ትንሽ እንጫወት በዥዋዥዌው። ደስ ይላል። ቀጣዩ ደግሞ 5 ነው። 5 ግን አበቦቹ መሃል ያለ አይመስለኝም። እስኪ ወደ መጫወቻ ቦታ እንሂድ። አው ያውና 5 ከ5 ቀጥሎ ያለው 6 ነው። 6
ፊኛዎቹ መሃል ያለ ይመስለኛል። እስኬት አለ? አዎ ያውና 6 ከ6 ቀጥሎ ያለው ቁጥር 7 ነው። 7 ዛፉ ላይ ተንጠልጥሎ ይታየኛል። 7 ቶሎ አትወርድም ከዛፉ ላይ 7። አሁን ከ8 ጋር መደነስ እፈልጋለሁ። እስኪ አብራችሁ እንደንሱ። 8 ከ8 ቀጥሎ ያለው ማን ነው? 9 እዛ ተራራ ላይ ይታየኛል። እንሂድና እናምጣው። 9 ከ9 ቀጥሎ ያለው ማን ነው? 10 አይደለ? 10 ጎበዝ ልጆች። ቁጥሮቹ በጣም ቀላል ናቸው አይደለ ለመያዝ? አሁን ደግሞ ቀስ እያልን እየጻፍን እንለማመድ። ጎበዞች ቁጥሮቹን እንጻፋቸው። 0 1 2 3 4 5 6 7 8 9 10 ልጆች ለዛሬ ከ0 እስከ 10 ቁጥሮችን ተምረናል አይደል? ጎበዝ ልጆች እናንተ ደግሞ በየቤታችሁ ሆናችሁ እነዚህን ቁጥሮች እየጻፋችሁ እንደገና አብራችሁ እያላችሁ ተለማመዱ። እሺ ቀጣይ በሌላ አስተማሪ በሆነ ቪዲዮ እስክንገናኝ ድረስ ቻው ቻው ልጆች፣ ደህና ሁኑ። 0 እንቁላል ናት ማነው የሚበላ? 1 2 3 4 የልጅ ምሳሌ